ሰላም ጤና ይስጥልኝ የቻናሌ ተከታታዮች እንዴት አደራችሁ? ሰላም ነው? እኔ ያለው እግዚአብሔር ይመስገን። አጠር ያለች ግጥም ይዤላችሁ ቀርቤያለሁ። እስከ ፍጻሜ በጥሞና እንድትከታተሉኝ ጠይቃለሁ። የግጥሜ ርዕስ አለው ዝም ብዬ የሚል ነው። ቀጥታ ወደ ግጥሜ እገባለሁ። አለው ዝም ብዬ በጫጫታው መሃል በውካታው መሃል በግርግር መሃል በጭፈራው መሃል አለው ዝም ብዬ አለው በአርምሞ መላው ሰውነቴ በጫጫታው ታሞ በውካታው ታሞ በግርግር ታሞ በጭፈራው ታሞ አለው በአርምሞ አለው በዝግታ እቺ የዋ ነፍሴ በስጋት አግታ ብቻ አለው ልበል መኖር ደጎ እንዲሉ ዝምታም መረጥኩኝ ቢበዛም በደሉ ዝምታ ደግ ነው መሽቶ እስኪነጋ ክረምቱን ለመክረም እስኪመጣ በጋ እኔ እንግዲህ ነኝ በአርምሞ ታድዬ ማዕበሉ እስኪያልፍ አለው ዝም ብዬ ማዕበሉ እስኪያልፍ አለው ዝም ብዬ 26/07/2027 በበላይ ካሱ ይላል። እንግዲህ ውድ ቻናሌ ተከታታዮች አጠርና መጠን ያለች ግጥም እንደሆነች እና አስተማሪ እንደሆነች ተስፋ በማድረግ በጥሞና ስለተከታተላችሁኝ እያመሰገንኩኝ በመጨረሻም እንደተለመደው ቻናሌን ሰብስክራይብ፣ ላይክ እና ኮሜንት በመስጠት እንድታበረታቱኝ እጠይቃለሁ። መልካም ቀን ይሆንላችሁ። ባይ ባይ።